ሰዎች ጥሩ ሰው ለመሆን ሃይማኖተኛ መሆን የለባቸው። ተጽዕኖ ፈጣሪ ማለት ምን ማለት ነው? ይገርምሻል፣ እናቴ ኦርቶዶክስ ነች። አምባጓሮ ጸብ ባለበት እኔ እግዚአብሔር አለ ብዬ አላምንም። መጽሐፍ ቅዱስስ ጓደኝነትን እንዴት ይገልጸዋል? ፍቅር የሁሉም ማሰሪያ ነው። ሌላ ስሙ የኢየሱስ ባይዘው የኃጢአተኞች ወዳጅ ነው። የኦርቶዶክስ ስብከት መዝሙር ታዳምጣለህ? ደስ ይለኛል። ያሬዳዊ ዜማ ምናምን ሲሆን ደግሞ ስለ ኢትዮጵያ ኦርቶዶክስ አብያተ ክርስቲያናትና ምዕመናን በአንተ እይታ? ጓደኞቼ ኳስ ሲጫወቱ እኔ ወደ ቸርች ሄድኩ። መጽሐፍ ቅዱስ ዘመኑን ዋጁ ይላል። የህይወታችን በሙሉ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ምን ይላል መሰለሽ? አጥብቀህ ልብህን ያዝ ይላል። የህይወት መውጫ ከዛ ነውና ይላል። የትጉ እጅ ትገዛለች ይላል፣ የታካች እጅ ግን ትገብራለች ይላል። ህይወት ምን አስተማረክ? እና እኔ አሁን የእግዚአብሔር ጥገኛ የሆንኩበት ሰዓት ላይ ነኝ። ስኬት ምንድን ነው? ኪሩቤልን ተክቼ ኪቦርዲስት የሆንኩት እኔ ነበርኩ። ደስታ እንዴት ይገለጻል? ማይለመድ ደስታ ክርስቶስ ብቻ ነው። ስኬት ማለት እግዚአብሔርን ማወቅ ነው። ህይወት አጭር መሆኗን እንዴት መርዳት አለባቸው ብለህ ታስባለህ? እኔ የኦርቶዶክስ ምዕመናንን የማየው እናቴን በማይበት አይነት። ሰላም ውድ ተመልካቾቻችን እንደምን ከረማችሁ? ዛሬ እንግዲህ ከባዩሽ ከበደ ጋር ፖድካስት እንግዳዬ አድርጌ በክብር እዚህ ስቱዲዮ ድረስ ተገኝቶ እንግዳዬ የሆነው ያው እንግዲህ በቀድሞ ዘማሪ አሁን ደግሞ ፓስተር ቴዎድሮስ ታደሰ በብዙሃን የፕሮቴስታንት ቸርቾች እና ምዕመናን ተወዳጅ የሆነው እንዲሁም ደግሞ ከኦልሞስት ከዓለም ላይ ካሉት አህጉራት አንድ አህጉር ብቻ እስኪቀረው ድረስ በአገልግሎት ያገለገለ ሰው ነው። ቴዲዬ እንኳን ደህና መጣክ። እንኳን ደህና ቆየሽ። ከ6ቱ አህጉራት አንድ ነው የቀረው ስል በቃ እንዴት ነው እንደዚህ የሚቻለው? ያው በእግዚአብሔር ምሕረት ነው። እንዳልሽው የዞርኩት በአገልግሎት ነው። ከእግዚአብሔር ምሕረትና ጸጋ የተነሳ በስቶልኝ ቸርነቱ ዞርኩኝ። በጣም ብዙ ሀገራት ሄዳል። የት ብዙ ሀገራት እናስታውስ? አሜሪካ፣ ካናዳ፣ አውስትራሊያ፣ እንግሊዝ፣ አይ ቲንክ ወደ አውሮፓ፣ ሌሎቹ ስካንዲኔቪያን አንድ 7 የሚሆኑ፣ ደቡብ አፍሪካ እንደውም ብዙ። ደቡብ አፍሪካ እንደውም ስንት ጊዜ ነበር የሰማሁት? ወደ 30 ጊዜ 30 ጊዜ አንድ ሀገር መሄድ እንዴት ነው ስሜቱ? ደስ ይላል። እዛ ያለው የኢትዮጵያን አኗኗር በቃ እዚህ እንዳለው ማለት ነው እና በጣም ደስ ይላል። በጣም በየከተማው ያለው ህዝብ ብዙ ነው እና በያሉበት ከተማ ደግሞ ቸርቾች አሉ። ስለዚህ አንዱ ሲጋብዝ ያው በቃ መሄድ መምጣቱ ሲቆጠር እኔ ሳላስበው ለካ 30 ሄጃለሁ። ሁሉም ያገለገልኩ ነው። በአገልግሎት ነው። ከባዱ ረጅሙ ጉዞ አውስትራሊያ። ስንት ሰዓት ነበር? ከ24 ሰዓት በላይ ትራንዚቱ ምናምን መሀል ላይ ሲገባ በቃ እንትን ይላል፣ ይረዝማል እንደጉድና እንቅልፍም ምንም ይዛባል። እዛ ስትደርሺ በቃ እንዴት ነበር አገልግሎት? ያው ከውጭ ማህበረሰብ ከተነሳን አገልግሎት እንዴት ነበረ? እዛ ስታገለግል የተለያዩ ሀገራት ላይ ማገልገል ምን ይመስላል? እንደየሀገሩ ይለያያል። የገቡበት ሀገር ያለው የሀገሩ ትሬንድ የተለያየ ስለሆነ ያው የእኛን የአበሻኑ ህዝብ ቢሆንም የምናገለግለው እንደሚኖሩበት አካባቢ ደግሞ ያኗኗር ዘይቤው ሁኔታው ምናምን የተለያየ ነውና ግን ደስ ይላል። በቃ ከሀገር ሾተሽ እዛ ያሉትን ደግሞ ኢትዮጵያን ይናፍቃሉ፣ እዚህ ያለውን ቫይብ ይናፍቃሉ። የቸርቹም ሁኔታ እንደየቦታው ይለያያልና በጣም ግን ደስ ይላል። ብዙ ጊዜ ሆነ ከኢትዮጵያ ከተመለስክ ከአገልግሎት? አሁን የመጨረሻው ጊዜ ካናዳ ነበር። ወራት 3-4 ወር። ቅርብ ጊዜ ነው። ቴዲዬ እንግዲህ ፓስተር ልበል? ችግር የለም። የረጅም ጊዜ ወዳጅ ስለሆነ እና በዛ የተነሳ እንግዲህ ያው በምጠራ መሀል ላይ ይመጣል። እኔም እኮ ሚጣዬ ነው የምልሽ። ሌላ ሰው የሚልሻል? ሚጡ ነው። ሚጡዬ አንተ ሚጣዬ ነው። ስለዚህ ያው ተመልካቾቻችን ይህንን ወዳጅነታችንን ይረዳል። ቴዲዬ ወደ ጥያቄያችን ስንገባ እንግዲህ በብዙሃን የሃይማኖት አገልግሎት ላይ ነው ያለኸው። ስለ አገልግሎት ስናነሳ አንዳንድ የሚመጡ ጥያቄዎች አሉ። ሰዎች በተፈጥሯቸው መልካም ሰው መሆንና ሃይማኖተኛ መሆን ወይስ ሰው የግዴታ መልካም ሰው ለመሆን ሃይማኖተኛ መሆን አለበት ወይ?
የሚል ጥያቄዎች ይመጣሉ እና በአንተ እይታ እንዴት ነው? አዎ ከባድ ጥያቄ ነው። ልክ ነሽ። በእርግጥ ሰዎች ጥሩ ሰው ለመሆን ሃይማኖተኛ መሆን የለባቸው ብዬ ነው ማምነው። እውነታውም እሱ ነው የሚመስለኝ እኔና እንደ ሰው ጥሩ ሰው መሆን ይቻላል። እንደ ሰው ምልሽ ለምሳሌ ድሮ በእኛ ሀገር ባህል ወደ ገጠሩ ምናምን ሄድሽ ታውቂያለሽ? እንግዳ ተቀባይነታቸውን ስታይ ምናምን ምናልባት ሃይማኖተኛም ሆኖ ላይሆን ይችላል። ኢትዮጵያዊነት በራሱ የራሱ የሆነ መልካምነት የራሱ የሆነ በባህላችን ያገኘ ነው። ካስተዳደግ ከቤተሰብ የወረስነው በጎነት፣ ቅንነት የተነገሩን ነገሮች አሉና እነሱን ነገሮች የግድ ለማግኘት ሃይማኖተኛ መሆን የለበትም ሰው። የእግዚአብሔር ቃል በእርግጥ ይለውጣል። የእግዚአብሔር ቃል ሼፕ ያደርጋል። ሰዎችን ቅን፣ በጎ፣ ደግ፣ ሩህሩህ፣ ገር እንዲሆኑ ያደርጋል። ከዛ በዘለለ ግን አስተዳደግ ቤተሰብ ማተር ያደርጋልና ይጨምርልናል እንጂ ወይም ደግሞ ያለንን ዕውቀት ሼፕ ያደርግልናል እንጂ መንፈሳዊነት ይሄ እንደ ሰው ጥሩ ሰው ለመሆን ተፈጥሮም የተፈጠረንበት ማንነት በራሱ በቂ ነው ብዬ ነው ማምነውና አንዳንድ ጊዜ እንደውም አስባለሁ የሚገርምሽ ሃይማኖተኞች ሆነው እንኳን ሰዎች ቅን ላይሆኑ ይችላሉ። እንዲያውም አንዳንድ ጊዜ ለምሳሌ ክርስቶስ በምድር በነበረበት ጊዜ ባገለገለበት ወቅት በጣም ቻሌንጅ ሲፈጥሩበት የነበሩ ሰዎች የሃይማኖት ሰዎች ናቸው። አይሁዳውያን ሕግ የሚያውቁ በስነ ስርዓት የአይሁድን ታሪክ ያነበቡ እና የነቢያቱን ትንቢት የሰሙ ግን መሲሁ እንደሆነ ካለማወቃቸው የተነሳ ለኢየሱስ ተግዳሮት ሆኖበት ነበርና የሃይማኖት ሰዎች ሆነው አንዳንዴ ከባድ ሊሆኑብን ይችላል። ሰው ግን እንደ ሰው በራሱ ቅን መሆን ይችላል። እና ሳላረዝምብሽ መልሱ ሰዎች ቅን ለመሆን የግድ ሃይማኖተኛ መሆን የለባቸው። ያው ብዙ ጊዜ አከራካሪ ነገር ነው ይሄ ጥያቄ ሰዎችም ሲያነሱትኝ ብዙ ጊዜም እንግዲህ ከጓደኛ ጋርም ሻይ ልጠጣም ስትወያይ የምታነሳው ነገር ነው። ብዙ ጊዜ ሃይማኖተኛ መሆን ብቻ የትኛውም አይነት የትኛውም እምነት የትኛውም ሃይማኖት ተከታይ ሆኖ ሃይማኖተኛ መሆን ደግ ሰው አያስብልም። ያው መንፈሳዊ ሰው ነው የሚያደርገው። ሃይማኖት መንፈሳዊ ሰው ግን ቅን ሰው አያደርግም። መንፈሳዊነት ምን ያደርጋል መሰለሽ? ወደ እግዚአብሔር ያቀርባል። ወደ እግዚአብሔር ስትቀርቢ ደግሞ በሂደት ነው፣ በአንድ ጊዜ አትለወጭ። ሂደቱ ዝግመታዊ ነው። ቀስ እያለ እየተሰራሽ አንድ ቀን የሆነ ነገር ስትጥይ ከህይወትሽ ሌላ ቀን ደግሞ የሆነ ነገር ስትጥይ ልክ ሰለሞን እንዳለው ሁሉን ካገኘ ሁሉን እጁ ውስጥ ካስገባ በኋላ ሁሉ ከንቱ ነው አለ። ማለት አንዳንዴ ሽሚያውም ግርግሩም ምናምን የሆነ ነገርን የራስ ለማድረግ ከመፈለግ ነው። ገባሽ? ለምሳሌ ሰዎች ለገንዘብ ተንኮለኞች ይሆናሉ። ገባሽ? አባባሌ ስለ ገንዘብ እኮ ወንድሙንም ይገላል፣ ስለ ዝና ወንድሙንም ይገላል። እንደዚህ አይነት ነገር ግን ሁሉን ደግሞ በእጁ ካስገባ በኋላ ሰለሞን ምን አለ? ሁሉ ከንቱ ነው አለ። እና አንዳንድ ነገሮች እጃችን ውስጥ ከገቡ በኋላ ለዚህ ብዬ ነው እንዴ ወደሚል ድምዳሜ ስለሚያደርሰን መንፈሳዊ ነገር ሞር እያወቅን እየበሰልን በሄድን ቁጥር ነገሮችን እርግፍ አድርገን እየተውን ሞር ሃምብል እየሆነን ሞር ጥሩ ሰዎች እየሆነን እንድንሄድ ያደርገናል ብዬ ነው ማምነው። እና ወደ እግዚአብሔር መቅረብ መንፈሳዊ ያደርጋል። እና ያ ነገር ደግሞ ቅድም እንዳልኩሽ ዝግመታዊ ነው እድገቱ፣ ሂደቱ። በአንድ ጊዜ በአንድ ማታ ሰው መንፈሳዊ መሆን አይችልም ይመስለናል ለኛ የሆነ እንትን ያለን እንጂ እድገት ነው፣ ሂደት ነው። እንግዲህ ተያይዞ አያይዘን መልካም ሰውነትን ካነሳን አሁን ባለንበት ጊዜ ሰዎች ተጽዕኖ በተለያየ መንገድ ይፈጠራል እና በጎ ተጽዕኖ ፈጣሪነት በበጎ መንገድ ተጽዕኖ መፍጠር እንዴት ነው? በራሱ ተጽዕኖ ፈጣሪ ማለትስ ምን ማለት ነው? ከባባር ጥያቄዎች ነው ታነሽ። ኦኬ፣ በጎ ተጽዕኖ መፍጠር ተጽዕኖ ፈጣሪነት ስንፈታው ሰዎች በሁለቱም አቅጣጫ ተጽዕኖ ፈጣሪ ለመሆን ይታገላሉም የፈለጉትን ነገርም ማግኘት ይችላሉ። ለምሳሌ አሁን ዲስ ዴይስ ሶሻል ሚዲያውን እንደምታዩ የሆነ ሰው ተጽዕኖ ፈጣሪ ለመሆን ከፈለገ አንድ በጣም የሚታወቅ ወይም ፌመስ የሆነን ሰው ይወጣና በአንድ ማታ አጥረግርጎ ከሰደበው በኋላ ሁለተኛው ቀን ላይ ሰውየው ታውቋል። ወይም እከሌ እኮ እንዲያረገ ማን ነው እሱ ተብሎ ሰዎች እንዲያውቁት። ግን የበጎ ተጽዕኖ ፈጣሪነት አይደለም። በኔጌቲቭም ሰው እንደዛ መሆን ስለሚችል ማለት ነው። ገባሽ? በጎ ተጽዕኖ ፈጣሪነት ማለት መልካም ነገሮችን እያደረግሽ እነዛ መልካም ነገሮች እንደ ኔጌቲቭ ቶሎ አይጮሁም።
ግን በሂደት አንድ ብሎኬት እያልሽ እንደምትገነቢው ህንፃ ልክ እንደዛ በጎ ተጽዕኖ ፈጣሪዎች ቀስ በቀስ ነው፣ ሂደት ነው ስማቸውን ግንባታው ቀስ እያለ መሄድ ነው። የዚህኛው ግን ይፈጥናል፣ ግን ደግሞ ውድቀቱም ከባድ። በኔጌቲቭ የሚገኝ ስም ይገኛል፣ ግን ሰዎች በማህበረሰቡ ዘንድ የሚኖረው ተቀባይነትም መጨረሻም ላይ ደግሞ ያንን እንደያዘ ዘላቂነቱም ያን ያህል ቆይታው አጭር ነው የሚሆነውና በሰዎች እንዳወጣጡ አወዳደቁም ከባድ። ስለዚህ በጎ ተጽዕኖ ፈጣሪነት የሚጠቅመው ምንድነው? ረጅም ጊዜ ያዘልቃል። ካለፈም በኋላ ሰውየው ስሙ በተነሳ ቁጥር የሚነሳው በበጎ ነው። ስለዚህ በጎ ተጽዕኖ ፈጣሪነት አይወዳደርም ከዛኛው ጋር። ግን ኢን ጀነራል ተጽዕኖ ፈጣሪነት ስትይ ግን በሁለቱም ሳይድ ሰዎች ተጽዕኖ ሊፈጥሩ ይችላሉ። በሁሉም መንገድ እንደ ምሳሌ በጎ ተጽዕኖ ፈጣሪዎች ናቸው ለኔ አሁን ባለውበት ጊዜ ብለክ ስታስብ የሚመጡልክ ሰዎች አሉ? ልታጣይኝ ነው ከሰዎች በጎ ተጽዕኖ ፈጣሪ በጣም ብዙ ሰዎች አሉ። አንዱን ከጠራው አይሆንም። ግን በጣም ብዙ ሰዎች አሉ። በተለይ ይሄ ሰብአዊ እርዳታ ላይ ምናምን የሚያደርጉ ሰዎች። አሁን የመቄዶንያው ሰው በጎ ተጽዕኖ ፈጣሪ እኮ ነው። ቢኒያም በጣም በጎ ተጽዕኖ ፈጣሪ ነው። ከነበረበት እንደሰማሁት ከአሜሪካ ነው ወደዚህ የመጣው። የነበረውን ኑሮ ምናምን እርግፍ አድርጎ ትቶ የተጎዱ ሰው የረሳቸውን አዛውንቶችን፣ የታመሙትን ህሙማንን ላግዝ ብሎ መምጣት እኔ አላረገውም። ብዙ ሰዎች ሊያረጉት ይችላሉ ብዬ አልገምትምና ከእግዚአብሔር የተሰጠው ጸጋ ነው ብዬ ነው ማምነው። በጎ ተጽዕኖ ፈጣሪ አሁን እሱን አደንቀዋለሁ። በጣም እኔም በጣም የማደንቀው ማከብረው። አንዳንዴ መሰጠት፣ አንዳንዴ ገንዘብ ስላለ ኪስ ውስጥ ስለሞላ ብቻ ትሰጣለህ ማለት አይደለም። ለመስጠትም በተለይ ደግሞ በዚህ ደረጃ ደግሞ ዝቅ ብሎ ከህሙማን ጋር በጣም አብሮ መኖርና ማሳለፍ ደግሞ የራሱ የሆነ እግዚአብሔር የሰጠው ጸጋ ነው ብዬ አስባለሁ። ጸጋ ነው፣ በጣም ጸጋ ነው። እንደዛ ብዬ ነው የማስበው። እንደውም አስታወሽኝ። በጣም ቢኒ እንደ ሀገር በጣም ሁሌ ይደነቅበታለሁ። የሚሰራውን ስራ ሳይ ደግሞ ያለመፎረሽ ነው የሚሰራው። ደከመኝ ምናምን ብሎ ትውት አያደርገውም። ሁሌ ኤነርጂውን እየጨመረ ምናምን እንደውም አንዳንድ ጊዜ ለራሱ ሁሉ እንትን እስከሚጎዳ ድረስ አይደለም እንደዛ። ይሄ በቃ ከባድ በጎ ተጽዕኖ ፈጣሪነት ነው። አበበች ጎበና አይደል? አልተወራላትም ብዙ። በጣም በጎ ተጽዕኖ ፈጣሪ ነች። በበጎ ማለት ነው ስሙ። እኔ እንጃ በሶሳይቲ መካከል ገብተሽ የራስሽን አሻራ ማኖርን የመሰለ ነገር የለም። የሚገርምክ እንደውም አበበች ጎበናንም ካነሳ ቢኒንም ካነሳክ ከሚዲያ ጋር ባልተያያዘ መንገድ ነው የጀመሩት። ለምሳሌ እነሱ በጀመሩበት ሰዓት፣ እነሱ በመጡበት ሰዓት ላይ አሁን አንድ ነገር ሰርተክ ቲክታክ ላይ ይዘህ ትወጣለህ። አመስጋኙም ሰዳቢውም ነቃፊውም ብዙ ነው። ሁሉንም እኩል ማግኘት የምትችልበት ነው። የዛን እነሱ የመጡበት ዘመን ግን ከሶሻል ሚዲያ ጋር ያልተያያዘ ጊዜ ነበረ። እውነት ነው። ለታይታ ያልሆነ ማለት ነው። አሁን አንዳንድ ነገር አይተሽ ከሆነ ምላሹን አስበሽ የምታረጊው ነገር አለ። ለምሳሌ እቺን በተን ብነካት ምላሹ ምርጥ ይሆንልኛል ብለሽ ካሰብሽ እንዲህ አይነት በተለይ የሰዎችን ስስ ልብ ማግኘት ትችያለሽ በእንደዚህ አይነት ነገሮችና ለታይታ አይደለም ያደረጉት። ገብቶሻል አባባሌ? ቀርጸውት ምናምን ፖስት አድርገውት የሆነ ነገር መጥቶ ተጠቃሚም ለመሆን አስበው አይደለም ያደረጉት። በቃ የተሰጡለት ነገር ነውና ደስ ይላል እንደዚህ አይነት በጎ ተጽዕኖ ፈጣሪነት። እንግዲህ ኢትዮጵያን ስናስብ የተለያዩ ሃይማኖቶች፣ ባህሎች፣ ቋንቋዎች ተከባብረው ተቻችለው አብረው የሚኖሩባት ሀገር ናት። ግን አሁን ትንሽ ዘመናዊነቱ የሚሆን ወይ ሁሉም ሰው በነፃ ሶሻል ሚዲያውን የማግኘቱ ነገር በማታስበው ሁኔታ ከመምህራኖችም ወይም ደግሞ ከምዕመናንም የተለያዩ ሰዎች የአንዱን ሃይማኖት አንዱ በመንቀፍ አንዱን በመናገር በቃ እርስ በርስ ከመቻቻሉ ይልቅ በሽኩቻ የሚያምኑትን ሃይማኖት ወይም ደግሞ የሚከብርበት እየመሰለ መጥቷል እና ይሄን እንዴት ታየዋለህ? ይሄ ዛሬ ተነስተሽ ይለፈኝ ማለት ይቻላል። ጥሩ ፖይንቶች ናቸው። ለዛ ዋና አልፋቸው ይሻላል። እኔ ያሳስበኛል አንዳንድ ጊዜ። የሚያሳስበኝ ለምንድን ነው ሰው እውነታም ካለው እውነትን በፍቅር የመግለጥ ሂደት እንጂ ወደ አንድነት ወይም ወደ
ህብረት ሊያመጣን ወደ ወንድማማችነት ሊያመጣ የሚችለው የኔ ልክ ነው የኔን ካልተቀበልክ ብለሽ ስፔሻሊ አሁን አንዳንድ ቦታ ሳይ 100,000 ሰው ማታ ነበረ ዲቤቱን ሊከታተል ምናምን ይባላል እና ክርክሩን ለማየት ስድድቡን ለማየት እና ጥሩ እኮ ነው። አሁን ለምሳሌ በፍቅር የሆነ መመላለስ ቢሆን ደስ ይላል። አንዱን ለማቅናት ቢሆን ደስ ይላል። አንዱ ያወቀውን እውቀት ለአንደኛው ለማስረዳት ቢሆን በትህትና በፍቅር ደስ ይላል እንጂ አምባጓሮ ጸብ ባለበት እኔ እግዚአብሔር አለ ብዬ አላምንም። ለምሳሌ እውነት ሊኖረኝ ይችላል። ያለኝን እውነት ላንቺ ግን ስነግርሽ መጀመሪያ እህትነትሽን አስቀድሜው ነው መሆን ያለበት። ገባሽ አባባሌ? እህትነትሽ ይበልጥብኛል። እኔ ከያዝኩት እውነት እንደ ጉሮሮሽን አንቄ ካልተቀበልሽኝ ከምል መጀመሪያ አንቺን ገንዘብ ማድረጌ ነው የሚበልጥብኝ። ስለዚህ እህትነትሽን አስቀድሜ ከዛ እውነት ካለኝ እውነትነቴን በፍቅር ነው ላስረዳሽ የሚገባው እንጂ ካልተቀበልሽኝ ብዬ በስድብ በጸብ በማንጓጠጥ ይሄ በጣም ሮንግ ነው። እና ስፔሻሊ ሃይማኖቶች ሊከባበሩ አንዱ የአንዱን እውነት ሊያከብርለት አንዱ የአንዱን አደራረግና አካሄድ በስድብ ሳይሆን እንደውም በፍቅር ሊሆን ይገባል ብዬ ነው ማምነው። እና ኢትዮጵያ ላይ እንዳልሹ በጣም ተቻችለው ለብዙ ዓመታት የኖሩ ሃይማኖቶች አሉ። እነዚህ ሃይማኖቶች በጣም ብዙ ተከታይ እንደመኖራቸው በስራቸው ብዙ ህዝብን እንደማቀፋቸው እንደመያዛቸው ፍቅርን መስበክ አለባቸው ብዬ አምናለሁ። አንድነትን፣ ህብረትን፣ አብሮ መኖርን ማስተማር አለባቸው። ከዛ በዘለለ ግን ያላቸውን እውነት ደግሞ ሼር መደራረግ ይችላሉ። ገባሽ? እንደዛ ነውና አንዱን ካላከበረ አብሮ መኖር አይቻልም። ከባዱ አሁን ያነሳውትም ለምንድን ነው ምናልባት ሚዲያ አግኝተን ወደ ሚዲያ የምንመጣ ሰዎች ይህንን ነገር የራሳችንን ሀሳብ በመናገር የተወሰኑ ሰዎችን በየራሳችን አትሊስት ያሉትን ሰዎች መቀየር አንድ የሚሆን ሁለት ሰው እንችላለን ብዬ አምናለሁ። በመጽሐፍ ቅዱስም ይላል አይደለ? ፍቅር ነው ይበልጣል። ፍቅር ይበልጣል ከሁሉ። በመላእክት ልሳን እንኳን ብጸልይ ፍቅር ግን ከሌለኝ እንደሚንሿሿ ጸናጽል ነኝ ይላል። ፍቅር ከሁሉም ይበልጣል። የፍቅር የሁሉም ማሰሪያ ነው እና ፍቅር በሌለበት አንድነት የለም። ራሱ ፍቅር እግዚአብሔር ነው እኮ። እና እግዚአብሔር ደግሞ የሁከት አምላክ ሳይሆን የሰላም አምላክ ነው። ሰላም በቃ የሰፈነበት ነው የእግዚአብሔር ሕይወትና ፍቅር ነው መሰበክ ያለበት በማህበረሰብ መካከል። በዛም ስለ ፍቅር አውርተን ትልቁ ነገር እንግዲህ መጽሐፍ ቅዱስም እንደሚለው ዓለምም እንደሚለው ብለናል። ፍቅር እንዴት ነው ቴዲ? ፍቅር እንዴት ነው የምትገልጸው? ሰዎችስ አንዳንድ ጊዜ የተጋነነ ፍቅር ሰው ለሰው ሲሰጣጥ ይታያል። እሱ በመጽሐፍ ቅዱሳዊ እንዴት ነው? እንግዲህ ፍቅር አሉት አይነት አሉት፣ ዘርፎች አሉት። ለምሳሌ አጋፔ ይባላል። አጋፔ እግዚአብሔራዊ ፍቅር ነው ወይም አምላካዊ ፍቅር ይባላል። እና አጋፔ አንኮንዲሽናል የሆነ ላቭ ነው። አንኮንዲሽናል የሆነ ላቭ ማለት ክርስቶስ ለሰው ልጆች የከፈለው ክፍያ ነፍሱን እስከ መስጠት ድረስ ለወዳጆቹ ማለት ነው። እና ከዚህ የሚበልጥ ፍቅር የለም ይላል መጽሐፍ ቅዱስ ሲናገር። እና በመስቀል ሕይወቱን አሳልፎ እስከሚሰጥ ድረስ መውደድ ይህንን ሰው ያደርገዋል ብዬ አልገምትም። ይህ አምላካዊ ፍቅር ነው፣ አጋፔ ይባላል። ከዛ በዘለለ ግን ኤሮስ የሚባል ፍቅር አለ። ለምሳሌ ፍቅረኛ ማቾች ወንዱ ለሴቷ ሴቷ ለወንዱ ያላቸው የፍቅር ታይፕ ኤሮስ ይባላል። ይሄኛውን ከአምላካዊ ፍቅር ጋር አታወዳድር። እግዚአብሔርን በምንወድበት የሆነችን ልጅ አንወድም፣ ወይም እናቴን አልወድም ወይ ጎረቤቴን አልወድም። እና ይለያያል፣ የፍቅር ታይፖች ይለያያል። ለቤተሰብ ያለን ፍቅር አለ። ገባሽ? ለምሳሌ ብዙ ጊዜ ሰዎች ትዳር ውስጥ እኔ እንኳን ገብቼ አላየሁትም፣ በእናቴ አትምጪብኝ ይላሉ ሚስትን ማለት ነው። እና የሚስት ሌላ ነው፣ የእናት ሌላ ነው። ገባሽ? አዎ ይለያያል ታይፑ። የእናት ፍቅር ሌላ ነው፣ ገብቶሻል? ለቤተሰብ የምትሰጪው ፍቅር፣ የፍቅረኛ ፍቅር ደግሞ ሌላ ነው። ግን ከሁሉ የሚበልጠው ግን አጋፔ ነው። አጋፔ የአምላክ ፍቅር ነው። ገባሽ? አንኮንዲሽናል ነው፣ ነፍሱን እስከ መስጠት ክርስቶስ እኛን የወደደበት ፍቅር እሱ ነው ፍቅር። ያው ካነሳን አይቀር ፍቅር ውስጥ ከገባን በዛው ዳሰስ አድርገን ነው። ልክ ነው። ያው እንግዲህ ፍቅርን ከነካ ነው ዳሰስ ሳናረጋው እንለፍ ብዬ ነው ጥያቄ ያነሳሁት። ቅድምም እንግዲህ ስታነሳ ስለ እህትነት ስለ ወዳጅነት እያነሳን ነበርና በጣም በሚገርም ሁኔታ የብዙ ሰው ወዳጅ ነክ ከአርቲስቱ፣ ከሙዚቀኛው፣ ከባለ ሀብት እንዲሁም ደግሞ ከሃይማኖት ሰዎች ከሁሉም
ብዙ ሰው ጓደኛ ነበር እንግዲህ እውነት ነው። እንዴት ነው ይሄ ነገር ከሃይማኖት ሰዎች ጋር ችግር ፈጥሮብህ አያውቅም? ለምሳሌ እንዴት ከሙዚቃ ፓስተር ነው፣ ዘማሪ ነው፣ የቤተክርስቲያን አገልጋይ ነው፣ እንዴት ከሙዚቀኛ ጋር ይሆናል? እንዴት ይሆናል? ተብለካታከም ምንድነው መሰለሽ እኔ ወዳጅ ሰውን አስበልጣለሁ። የመጀመሪያው ሰው ይቀድምብኛል። ማንነቱ ወይም ሃይማኖቱ ወይ ያለው ነገር ምናምን ስታተሱ ፖዚሽኑ ምናምን አይደለም። መጀመሪያ ሰው በሰውነቱ ይቀድምብኛል። ገባሽ አባባሌ? ከዛ ቀጥሎ ነው ሁለተኛ ማን ነው ወደሚለው መሄደው። እንደዛም ሆኖ ግን አይረብሸኝም። ለምን መጀመሪያ እኔ ማን ነኝ ወደሚለው ነው ማየው። ከዛ ከማንም ጋር መሆን እችላለሁ። እኔ አይደለሁም ኢየሱስ እኮ ወርዶ ከቀራጮች ጋር ያሳልፍ ነበረ። እና ይሄን ነገር ሳስቡልኝ ይገርመኛል። ታውቂያለሽ አንድ ጊዜ ሌላ ስሙ የኢየሱስ ባይዘው የኃጢአተኞች ወዳጅ ነው። የኃጢአተኞች ወዳጅ ያሉት ምክንያት ደግሞ ሲያልፍ ዘኪዮስን ሲያየው ዘኪዮስ ና ውረድ ዛሬ አንተ ቤት ራት እበላለሁ ይለዋል። ቀራጭ የተባለው ስምዖን ቤት ገብቶ ራት ይበላል። ውሃ ልትቀዳ ስትመጣ ሀገሩን ሙሉ ያገለላትን ሴት ቁጭ ብሎ ሲያዋራት ሲያጫውታት ታገኘዋለሽ። እና በጣም ይገርመኛል። ከዛ እንደውም ምን አለ እኔ እኮ ለጤነኞች አይደለም የመጣሁት አለ፣ ለበሽተኞች። ጤነኞችማ መድኃኒት አያስፈልጋቸውም። እና አንዳንድ ጊዜ እኔ እንደውም ጓደኞቼ የቤተ ክርስቲያን ሰዎች አይደሉም። የሚገርምሽ ብዙዎቹ እንዴት ከእነንትና ጋር የሚባሉ አይነት ሰዎች ጓደኞቼ ናቸው። በጣም ቅን ናቸው፣ በጣም ደግ ናቸው። ይሰሙሻል፣ ያደምጡሻል፣ ያከብሩሻል። ይሄ ሶሻል ላይፍ በተለይ ላይ ያላቸውን ነገር ሳይ እቀናለሁ። አንዳንድ ጊዜ ራሴ የምኮነንበት ሁኔታ አለና በጣም ጥሩ ሰዎች አሉ። የሚገርምሽ በዛው ልክ ደግሞ የቸርች ሰዎችም አሉ እምማርባቸው፣ አብሬያቸው ቁጭ ስል ብዙ መንፈሳዊ ነገር የሚያካፍሉኝ ከኔ በአገልግሎት እድሜም በእውቀትም በምንም ነገር ከፍ ያሉ ሰዎች ደግሞ ጓደኞችም አሉኝ እንደዛው ማለት ነው። በሁሉም ሰው ግን ተመራጭ ሰው የሆንክበት የእግዚአብሔር ጸጋ ነው። ምሕረት በስቶልኝ ነው። የእውነት በሁሉም ሰው ስላንተ ከተነሳ በቃ ሁሉም ሰው ያለው በእውነት እኔ ከአንቺ መስማቴ ይህንን ራሱ መወደዴን ሁሉም ሰው እኔ እንግዲህ ባጋጠመኝ ኢቭን አለን እንግዳይ ነው ብዬ ሳወራ እንኳን የሚሰጡኝ ነገሮች እንደዛ ናቸው እና የሚታይም ነገር ነው። አሜን ቴንክ ዩ። በእውነት ይሄ እግዚአብሔር ጸጋና ምሕረት ነው ብዬ ነው የማስበው። ግን እንዳልሽው ደግሞ አንዳንድ ጊዜ እግዚአብሔር በቃ እንድትወደጂ እንዲሁ የሚያደርገው የእግዚአብሔር ፌቨር አለ አይደል? ከኔ ሳይሆን የሆነ የተሰጠኝ በቃ እግዚአብሔር ዝም ብሎ ሰዎች እንዲቀበሉኝ ያደረገው የሱ ስጦታ ነው ብዬ ነው የማስበው። እሱ ይበልጣል። የኦርቶዶክስ ስብከት መዝሙር ታዳምጣለህ? በጣም በደንብ አዳምጣለሁ። እውነት? አዎ። በተለይ አጽዋማት ላይ ምናምን ሲሆን ሶሻል ሚዲያው ላይ አብዛኛው የሚመጣው ስብከቶች መዝሙሮች ይመጡ የለ በጣም ሰማለሁም ካየው አላልፍም። ብቻ ከኦርቶዶክስ ስብከት ሰምተኸው አይምሮክ ውስጥ የቀረ አላስታውሰውም ሰውየውን፣ ግን ዮሐንስ ወንጌል ምዕራፍ 5 ላይ ያለ ከ38 ዓመት ጀምሮ በአልጋ ቁራኛ ሆኖ ተኝቶ የነበረ ሰው አለ። ዮሐንስ ወንጌል ላይ ያለ ነውና መጻጉዕ ይባላል። ታስታውሻለሽ? የሁዳዴ ጾም 8ኛው ሳምንት ይሁን እንደዚህ በሱ ሰውዬ ነው የተሰየመው። ራሱ መጻጉዕ ነው የሚባለውና አንድ አይ ቲንክ ቅርብ ጊዜ እንትን ብሏል መምህር ዘላለም። አዎ ልክ ነው። መስቀል አደባባይ እያለፍኩኝ አይቼ የእውነት በጣም በቃ እንባ የመጣና የሱን ስብከት ስለሱ ሰው እዛ ዮሐንስ ወንጌል ምዕራፍ 5 ላይ ያለውን ሰውዬ የሰበከበትን ሁኔታ አይቼ በጣም ተገርሜ ነው የሰማሁትና መጻጉዕ ስለሚባለው የአልጋ ቁራኛ ስለነበረው ሰው የሰበከው ስብከት በጣም ነው የሰማሁት። ብዙ ሰማለሁ ግን እሱን አረሳውም። የሰበከበት መንገድ ይገርማል። በደንብ በጣም አብራርቶ ነው የተነገረው። ታሪካዊ ዳራውን አምጥቶ ስለ ቤተሳይዳ አውርቶ እዛ ጋር ስለነበረችው ስለመጠመቂያይቱ፣ ከዛ በኋላ ኢየሱስ መጥቶ አልጋን ተሸክመ ሂድ ሲለው የነበረውን ነገር ምናምን የሰረከበት መንገድ ያስረዳበት መንገድ አረሳውም እና በጣም
እንደዚህ ይሰማሉ። አይሽ አስታወስክ ራሱ መምህር ዘላለም መምህር ዘላለም ነፍሱን በአጸደ ገነት ያኖርልን እንዳልከው በሕይወት የለም። መዝሙርም ታዳምጣለህ? መዝሙር እንዲህ ልፍ ሲል ይመጣልኛል አንዳንዴ ደስ ይለኛል። ያሬዳዊ ዜማ ምናምን ሲሆን ደግሞ ደስ ይለኛል። አንድ አዝማች በዚህ በተዘጋ ጉሮሮ ሚታይ አንተን ስቱዲዮ ጋብዘን የታል ታዲያ በገናው የታል? ደስ ይለኛል። አይ ቲንክ የዘርፌ መዝሙር ነው ይሄ መዝሙር። የዓለም ቤዛ ኢየሱስ ነው የሚል መዝሙር። የፈወሰኝ ጌታ ነው መዳን በሌላ የለም እኔ አምናለሁ ዘላለም። የዓለም ቤዛ ኢየሱስ ነው የፈወሰኝ ጌታ ነው መዳን በሌላ የለም እኔ አምናለሁ ዘላለም። ቆንጆ አድርገህ ነው የዘመርከው። እንግዲህ ከፓስተር ከመሆንክ ዘማሪነቱ ይቀድማል። እንዴት ነበረ ወደ መዝሙሩ አገልግሎት? ወደ መዝሙሩ አገልግሎት ስመጣ በጣም የምወዳቸው ዘማሪዎች ነበሩ። እነ መስፍን ጉቱ፣ እነ ተከስተ፣ እነ አውታሩ ታውቂያቸው ይሆናል ምናልባት የምትሰሚ ከሆነ መዝሙር በተለይ 90ዎቹ መጀመሪያ አካባቢ በጣም ይደመጥ ነበር የነሱ መዝሙርና መዝሙር በቃ እግዚአብሔር አንድ መዝሙር ሰጠኝ ብዬ ጸለይኩኝ። አንድ ነው የጸለይኩት፣ ግን እግዚአብሔር እልፍ አእላፍ ሰጠኝና ማየት መፈልገው የነበረው አንድ መዝሙር ለእግዚአብሔር ማበርከት የለም እንደ ስጦታ እንዲሆንልኝ እንደዛ ነበር ፍላጎቴ። ከዛ ያው እግዚአብሔር ጸሎትን ይሰማል መቼም ሰጠኝ፣ ብዙ መዝሙሮች ሰጠኝና አንዳንድ ጊዜ አሁን አይ ቲንክ 4 አልበም ከዛ ብዙ ኮሌክሽኖች ቆጥሬ አላውቀውም። በጣም ብዙ በጣም ብዙ። በተለየ ሁኔታ ተማርኬበት ተስቤበት ነው አገልግሎቱ ብለህ የምጠራው ሰባኪ ወይ ዘማሪ አለ? ዘማሪ እንዳልኩሽ እነዚህ እንደውም ያልጠሯቸው ብዙ አሉ፣ ግን ያው በቃ በዋናነት በዛ ዘመን የነበሩት እነዚህኞቹ ናቸውና ከሰባኪዎች ደግሞ ወዳጄነህ ባይዘው የዶክተር ወዳጄነህ በጣም የሚገርም ሰባኪ ነበር። ኤግዚቢሽን ማዕከል ያኔ ትልቁ አዳራሽ እሱ ነው። ፕሮግራም ሲደረግ የሚጋበዘው ብዙ ጊዜ ዶክተር ወዳጄነህ በጣም በቃ ማይረሳ የንግግር ዘይቤው በቃ ለዛ ያለው ሰው ነው። ተደማጭ እግዚአብሔር በቃ ተደመጥ ብሎ የለቀቀው ሰው ይመስለኛል። እና የሱን ስብከቶች በጣም ወድለት ነበር። እና በቃ አንደበተ ርቱዕ ነው፣ አይጮህም፣ ሲያወራ ቀስ ብሎ ነው፣ ያዋዛል። ታሪክ አመጣጡ አደራደሩ ደስ ይለኝ ነበርና ወዳጄነህን ወደዋለሁ። ማትረሳው የድሮ የወዳጄነህ ስብከት አለ አይምሮ ውስጥ? በእርግጥ አንዴ እንደዚህ አይመጣም ማስታወስ ስትባል ምናልባት ብዙ ነው ያለው ግን አይ ቲንክ ፌመስ የነበረው የጠረፏ ንግስት ሚል ስብከት ነበር። በጣም አደገኛ እና በጣም በካሴት በሲዲ ሁሉ ይወጣ ነበር ልክ እንደ መዝሙር። ኦኬ ዶክተር ወዳጄነህ እየተባለ እንትን ይባል ነበር በዛ ጊዜ። አሁን አሜሪካ ናቸው እንጂ እነ ቄስ በሪሁን የሚባል ወደ ወሎ ደሴ ነበረ ሰው ነው በጣም እሱም አደገኛ ሰባኪ ነበረ። በጣም አሉ እንደነዚህ አይነት ሰዎች በዛ ጊዜ ስትል እንግዲህ ምን አስታወሰኝ? ጊዜ ነው የኔን ጊዜ አይደለም ጊዜ በአጠቃላይ ጊዜ አይነው የሚገርምሽ እንደ ቀልድ እኮ አሁን 2 10 ዓመታት እየመጡ ነው ማለት ነው። እንደ ቀልድ ማለት ነው። ረዥም ነገር ነው። ሃይ ስኩል ተማሪ ሆኜ ነው አገልግሎት ስጀምር የጀመርኩት 10ኛ ክፍል ሆኜ መሰለኝ። በልጅነት በጣም በልጅነት ጓደኞቼ ኳስ ሲጫወቱ እኔ ወደ ቸርች ሄድኩ። እንዴት ነበር እናስታውሰው እስኪ እሱን ጊዜ? እኔ ይሄ ነው ብዬ እንደው በምልሽ የሆነ በእኔ ማስተዋል ምናምን ነው ብዬ አላምንም። አንዳንድ ጊዜ የለም እግዚአብሔር ራሱ ለራሱ ፕሮግራም ሲፈልግሽ ሺፍት ያደርገዋል ነገርሽንና የዛ ጊዜ እንግዲህ አስቢው እንዳልኩሽ ነው ምንዘልበት እድሜ ነው። ገና 10ኛ ክፍል ተማሪ ማለት 10ዎቹ አጋማሽ ከፍ እንዳለ ማለት ነው። ስለዚህ ያኔ የሚያምርሽ ኳስ መጫወት ነው ምናምን ሰፈር ውስጥ ያለው ነገር ነው ምናምን አይደል ወይ? ጎበዝ ተማሪም ከሆንሽ ትምህርት ላይ ይቸክላል ምናምን ይባላል ያኔ እንደዛ ነው። እኔ ግን ወደ መንፈሳዊ አዘነበልኩኝ። መዝሙር መስማት ደስ ይለኛል፣ ስብከት መስማት ደስ ይለኛል።
መጽሐፍ ቅዱሴን በጣም አነብ ነበረ እና እሱ ወሰደኝ፣ ወደዚህኛው ወሰደኝ። የሆነ ማላቀው ፍቅር ግን የሆነ የክርስቶስ ፍቅር ውስጥ ይገባ። እሱ ነው ወደ አገልግሎት እንድገባ ያደረገኝ። የህይወቴ መርህ ነው ወይም ደግሞ ህይወቴን የማየው እዚህኛው ምዕራፍና ቁጥር ነው ወይም እዚህኛው የመጽሐፍ ቅዱስ ታሪክ ውስጥ ነው የምትለው? የመጽሐፍ ቅዱስ ታሪክ አለ? ታሪክ ሳይሆን ቃል በቃ ስፔሻሊ ከሆነ ጊዜ ወዲህ ሲገባኝ ይሄ ቃል ነው ማለት ነው። እንደ መልህቅ የያዘኝ አልኩኝ። ማለት መጽሐፍ ቅዱስ ምን ይላል መሰለሽ? አጥብቀ ልብህን ያዝ ይላል፣ የህይወት መውጫ ከዛ ነውና ይላል። ሰው ለካ ህይወቱን ሊያጣ የሚችለው ልቡን የጣለለታ ነው። ልቡን የጣለ ሰው ህይወቱን ያጣል። እና ልብ የሚጠበቅ ነገር መሆኑን ቆይቼ ነው የገባኝ። ምን አለ ይሄ ነገር ድሮ ገብቶኝ ቢሆን እላለሁ። አሁን እንደ መሪ የያዝኩት ቃል እሱን ነው። አጥብቀ ልብህን ያዝ ይላል፣ የህይወት መውጫ ከዛ ነውና ይላል። በጣም የሚገርም ብዙ የህይወታችን በሙሉ መጽሐፍ ቅዱስ ላይ አለ። ያው ከሁሉም ከምናነባቸው የዓለም መጽሐፋት መጽሐፍ ቅዱስ ይሰራናል ብዬ አስባለሁ። በጣም አሁን ስታነሳው የሚገርም ቃል ነው። በህይወት ሁሌ በየቀኑ የምትሰማው ሁሌ የምትሰሚው ነው። በቃ ማለት ይህንን እንደ መርህ ከያዝሽው ለካ ልብ መጠበቅ ያለበት ነገር ነው ትያለሽ። ምክንያቱም ሴንሲቲቭ ነገራችን የኛ ልባችን ነው። ልቡ የተሰበረ ሰው ሁሉ ነገሩን ነው የሚያጣው። ልብሽን በቃ መጠበቅ አለብሽ ከሁሉ ነገርሽ። ምክንያቱም እዛ ጋ ነው ኢሞሽንሽ ያለው፣ እዛ ጋ ነው ያለው ፕላንሽ፣ ፊውቸርሽ ያለው እዛ ጋ ነው። አሳሰብሽ በሙሉ ያለው ልብሽን መጠበቅ አለብሽ። ሰዎች ደግሞ መጥተው የሚሰብሯትም እሷን ነው። ሰይጣንም መጥቶ የሚመታት እሷን ነው። ልቡን ያጣ ሰው ሁለንተናውን ያጣል። የህይወት መውጫ ከዛ ነው የሚለው ለዛ ነው። ትልቅ ነው በጣም። በእርግጥ ሁሉም የመጽሐፍ ቅዱስ ቃሎች ትልቅ ናቸው። እውነት ስለሰማሁት ደስ ብሎኛል። ቅድም ጊዜ ብዬ ያቋረጥ ነው ወደ ሌላ ሀሳብ ገባል። ጊዜን ስለመጠቀም ከመጽሐፍ ቅዱስም አንጻር ጊዜን እስኪ ስለ ጊዜ መጀመሪያ ለአንተ ጊዜ እንዴት ነው የምትገልጸው? ጊዜ ውድ ነገር ነው። ጊዜ በጣም ውድ ነገር ነው። መጽሐፍ ቅዱስ አሁን ዛሬ በጣም ብዙ ነው። ከመጽሐፍ ቅዱስ ነው መቼም ያው ፓስተር ጋብዘሽ እኔ ጊዜን ሳስብ ማስበው ሲዝንን በአግባቡ መጠቀም ጥሩ ነው ብዬ አምናለሁ። ለምሳሌ ማናገኛቸው ጊዜዎች አሉ። ወጣትነት አሁን ወደ ልጅነት ልመለስ ብል ዛሬ አልችልም፣ መመለስ አልችልም። ኦልሬዲ አልፎኛል። አሁን ያለሁበትን ሲዝን ደግሞ በዚህኛው ሲዝን ምንድነው ማድረግ ያለብኝ ብዬ ካሰብኩኝ አሁን ነው መጠቀም የምችለው። አሁን መስራት ያለብኝ ነገ ሰራዋለሁ ካልኩኝ አይሆንም። ገባሽ አባባሌ? እና አንድ መኃልየ መጽሐፍ ላይ ያለ ታሪክ አለ እና የሚገርምሽ ውዷ መጥቶ ከደጅ በር ያንኳኳል። በር ሲያንኳኳ አይ እንዴት ተነስቼ ከፍትልሃለሁ፣ እግሬን ታጥቤያለሁ፣ ሌት ነው የመጣው እና ምክንያት ትደረድርለታለች። እንዴትስ ይሆንልኛል አሁን ተነስቼ ላንተ በሩን ከፍት ዘንድ ምናምን ትለዋለች። ውዷ ከሄደ በኋላ አንኳኩቶ ጠብቋት ተነሳችና በሩን ከፍታ ስትፈልገው ውዷ ሄዷል እና ወደ ገበያ ወጣች። ሄደችና ውዴን ያያችሁ ብትል ውዷ የለም። ኦልሬዲ እኔ ይህን ቃል እያነበብኩት ሲዝን ነው ይመጣልኝ። አንዳንድ ሲዝኖች መጥተው በራችንን ያንኳኳሉ። ታውቂያለሽ? በራችንን ሲያንኳኩ ሪዝኖች አሉ ተነስተን ማንከፍትባቸው። አይ ጊዜ ገና ይመስለኛል፣ አሁን እንኳን እንዲህ ለማድረግ ገና ልቤ ያልሞላ ምናምን እንልባቸው። ተነስተን ግን ልክ ስንፈልገው ለካ ሲዝን ሄዷል። አንዳንድ ነገር ሲዝናል ነውና መጽሐፍ ቅዱስ ዘመኑን ዋጁ ይላል። መዋጀት ማለት የራስ ማድረግ ማለት ነው። ዘመኑን ዋጁ፣ ሞኞች አትሁኑ፣ እንደ ብልሆች ኑሩ ይልና ከዛ ምንድነው ብልሆች ብሎ ያለኝ ስትይ ዘመኑን ዋጁት ይላል። ማለት የራስሽ አድርጊው ነው። አሁን 2019 የመጣ የራስሽ አድርጊው እና ዘመንን መዋጀት የራስ ማድረግ በቃ ያ ሰው ጠቢብ ነው ለኔ። ሲዝኑ ላይ ምን ማድረግ እንዳለበት ያወቀ ሰው ያ ሰው ብልህ ነውና ጊዜን በአግባብ መጠቀም። ምክንያቱም ከሄደ በኋላ ብንፈልገው አናገኘውም። 2017 አሁን ብፈልገው ከየት አገኘዋለሁ? ያኔ ግን መጠቀም የነበረብኝን ተጠቅሜው አልፏል። ባልጠቀመው ግን እንደው እየቆጨኝ እኖራለሁ እያንገበገበኝ እንጂ ተመልሶ ይመጣ ይሆን ብላ ይመጣም የለም። ይሄ ነገር እንዴት ነው? የማይመለሱ ነገሮች አሉ፣ የማይመለሱ ነገሮች አሉ እና ትጋትን እየጨመርሽ
ያው እንቅልፍን መቀነስ ነው ብዬ ነው ማለት ምቾትን መቀነስ ከኮምፈርት ዞን መውጣት ብዙ ጊዜ የምንቸገረው በሱ ስለሆነ ማለት ነው። ኮምፈርት ዞን ውስጥ ከገባን መውጣት አንፈልግም። እሱ ደግሞ ይጎዳናል። ብዙ ጊዜ እሱ ይመስለኛል ሰዎች አንዴ ኮምፈርት ዞናቸው ላይ ከሆኑ የሚገርም ጉዳት ነው። ግን ጉዳት ነው በአንዳንድ ጉዳዮች ላይ እኔም ራሴ ህይወት ላይ ሳይ መታገል አለብክ በጣም የሆነ ነገር ጋር ለመድረስ ካልታገልክ በቃ ቤትክ እንዲመጣ ከፈለክ ምንም ነገር አይመጣም። አንዳንድ ሰው እንደዛ እንዳልሽው ይጠብቃል ማለት ቁጭ ብዬ በጠብቀው ይመጣልኛል እንደዚህ አይነት የለም። እኔ እንደዛ አላምንም። የትጉ እጅ ትገዛለች ነው የሚለው። የትጉ እጅ ማለት የሚተጋ ሰው ጧት እየተነሳ የሚቆፍር ምንም በሌለበት ሰኔ ላይ ቆፍሮ ይዘራል። የሚበላውን እህል ነው የሚዘራው። ሰኔ ላይ ግን በብዙ እንደሚያጭደው እያመነ ነው የሚዘራው ገበሬ። የትጉ እጅ ትገዛለች ይልና የታካች እጅ ግን ትገብራለች ይላል። ታካች ማለት በቃ የሚታክተው ሰው እንስራ ስትዩ የሚልሽ እና የትጉ እጅ ትገዛለች እና ሲዝንን መጠቀም ከዚህ ጋር ካያያሽ በቃ ግዴታ ነው። ከዛ ሌላው የእግዚአብሔር ድርሻ ነው። ገብቶሻል? ዝናቡን የሚሰጠን እግዚአብሔር ነው። ከኛ የሚጠበቀውን ካረግን በኋላ የሰማዩ አምላክ ደግሞ ቸር ነው፣ ደግ ነው። ዝናቡን የሚያዘንብልናል፣ ወፎቹንም ይከልልልናል ፍሬው እንዳይበላ። ከኛ የሚጠበቀውን ግን ማድረግ አለብን። ከዚህ ጋር ተያይዞ ምናልባት ወደኋላ መለስ ብለህ አንድ ነገር አስተካክል ብትባል ምን ታስተካክላለህ? ዛሬ ጥያቄዎች በጣም ደስ ይላሉ። ባይዘይ በጣም ወደኋላ መለስ ብል እግዚአብሔር እድል ቢሰጠኝ በገዛ እጄ በሬን ከፍቼ አስገብቼ የተጎዳውባቸውን ጉዳቶች ዳግመኛ ላለመጎዳት በሬን በጣም ቆልፍ ነበረ። አንዳንዴ አስባለሁ ታውቂያለሽ፣ አሁን ያለሁበትን ማቹሪቲ አሁን የደረስኩበትን እውቀት ምን አለ ያን ያውቀው ይሆን እላለሁ። ልጅነት የሚባለው ነገር አለ። በእርግጥ በእድሜ የሚመጣ ነገር አለ፣ በቆይታ የምትደርሽበት ነገር አለ። ግን አሁን የደረስኩበትን መድረስ ያኔ ደርሼበት ቢሆን ኖሮ ብዬ አስባለሁ። አንዳንዴ በገዛ እጄ የተጎዳቸው ጉዳቶች አሉ። ሰውን ጎድቼ ሊሆን እኮ ይችላል። ግን ያ ከማቹሪቲ ማቹር ካለማድረግ ከልጅነት የለም እና ከዚህ የተሻለ ብዙ ሊሄድ ይችል ነበር ብዬ ገምታለሁ። ግን አሁንም አልረፈደም። አሁን ደግሞ የልጅነትን ጸባይ ሽር ያለው እንደሚለው አሁን የልጅነትን ጸባይ ሽር ያለው እንደ ድሮ አላስብም እና ባስተካከል እሱን ነበር ማስተካከለው። በሬን ጥሩ አድርጌ ቆልፍ ነበር። በጣም ነው የሚገርመው። እውነት ማለት የሆነ ጊዜዎች አሉን ሁላችንም ያንን ጊዜ ባስተካከልናቸው የምንላቸው። አገላለጽ ግን በሬን ጥሩ አድርጌ ነበር ምቆልፍ። እኔ ራሱ በጣም መቆለፍ ነበር። የሁሉም ሰው ታሪክ ውስጥ ብዙ ሰዎች እስከሆነን ድረስ እንደዛ ነው የሚመጣው። እንግዲህ ቴዲዬ ስለ ጓደኝነት እናንሳ። ጓደኝነት ለአንተ ምንድን ነው? ምን ማለት ነው? ከመጽሐፍ ቅዱስ ጋር መጽሐፍ ቅዱስስ ጓደኝነትን እንዴት ይገልጸዋል? እንዴት መሆን አለበት? እንግዲህ በገዛ እጅሽ ከመጽሐፍ ቅዱስ ብለሽኛል። ጓደኝነት ሪል ጓደኝነት የታየው የዮናታንና የዳዊት መጽሐፍ ቅዱስ ላይ ዮናታንና ዳዊት በጣም ወዳጆች እንደነበሩ ይናገራል። እና የሚገርምሽ የዮናታን አባት ሳውል ይባላል። ሳውል ደግሞ የዳዊት ጠላቱ ነው። ሊገለው የሚፈልገው ጦር የሚወረውርበት የሚያሳድደው እና አልጋ ወራሽ መሆን ያለበት ዮናታን ነው፣ አባቱ ሳውል ስለሆነ ማለት ነው። አልጋ ወራሽነት እንደሚገባው እያወቀ ግን እድሉን አሳልፎ ለዳዊት ይሰጠዋል። አይ ግድ የለም አንተ እግዚአብሔር የመረጠ እንደሆን ካውቄያለሁ፣ ስለዚህ አንተ ብትነግስ ችግር ከዚህ የበለጠ ጓደኝነት የለም። የሱን ቦታ ነው አሳልፎ የሚሰጠው። ታውቂያለሽ መንግስቱን ማለት አልጋ ወራሽነት ማለት እንግዲህ ሳውል ይገዛ የነበረውን ያንን መንግስት በገዛ ፈቃዱ ለወዳጅነት ለጓደኝነት ሲል ለዳዊት ይሰጠዋል። አንዳንድ ጊዜ ደግሞ አባቱ ሊገለው ሲመጣ ወሬ አሾልኮ ያቀበለውና ከሞት ያስመልጠዋል። ታውቂያለሽ እንዲህ አይነት ወዳጅነት ከወንድምነት አይበልጥም። በጣም ጓደኝነት ለእኔ እንደዛ ምድራችን ላይ አሁን አለ ብለህ ታምናለህ? እግዚአብሔር ይርዳን። እግዚአብሔር ይርዳን። በጣም ከባድ ነው፣ በጣም ከባድ ነው። ምክንያቱም ከምናያቸው ነገሮች ከህይወት አይደለ የምናየው። ልክ ነው። ከሱ ከምናየው ነገር ልክ ነው። እኔ ምናልባት የዘመን መጨረሻ ምልክቶች አሉ
እና እነዚህ የዘመን መጨረሻ ምልክቶች ሰዎች ራስ ወዳድ ይሆናሉ አይደል? አንዱ ምልክት እሱ ነው። ራስ ወዳድ ከሆንሽ ካንቺ ውጪ ሌላ ነገር አትወጂም። ራስ ወዳድ ከሱ ውጪ ሌላ ነገር ሊወድ አይችልም። እና የዘመን መጨረሻ ላይ እንዳለን አንዳንዴ የማስበው ጓደኝነት ጠፋ እንደ ይላሉ። ማለት እንደውም አልፎ ተርፎ ሰዎች አሳልፈው ሲሰጡ ሰዎችን ሳይ ደነግጣለሁ። አሁን እኮ ትረስት የምታደርጊው ቢደክምሽ ደከመኝ የምትይው ሰው እኮ ትፈልጊያለሽ። መቼም ሁሌ አትበረቺማ፣ አንዳንዴ ሊደክምሽ ይችላል። እና ሲደክምሽ የጓዳሽን የምታሳየው ሰው አትፈልጊም። ጓዳሽን በቃ ድካምሽን፣ ይሄ ነው በቃ የኔ ድካም ጸልይልኝ የምትይው ሰው አትፈልጊም። ትፈልጊን እምነት ታጫለሽ፣ ይህን ነገር አሳልፎ ይሰጥብኝ ይሆን ብለሽ። እና ጓደኝን ትልቅ ትርጉም አለው፣ ግን ትርጉሙን የሚያሳጡ ነገሮች እየመጡ ነው። ራስ ወዳድነት የመጨረሻው ዘመን ስለሆነ ማለት ነውና ጓደኝነት ትልቅ ትርጉም። በጣም የሚገርመው አሁን አንተ እያወራክ በቃ ኮት የሚሆን ነገር ነው ያወራኸው። ማለት ጸልይ ድካሜ ይሄ ነው ብለህ ድካምህን አሳይተው ጸልይልኝ የምትለው አይነት ጓደኛ በጣም ትልቅ ነገር ነው። የሚገርም ሀሳብ ነው ያነሳው። በጣም ይታይ እግዚአብሔር ይርዳን። እንደዛ እግዚአብሔር ይርዳን። እኔ አንዳንዴ ሚስ አደርገዋለሁ። የሚገርምሽ ከኛ በፊት የነበረው ጀነሬሽን አለ፣ ያው ትውልድ ይተካከላል። የቀድሞውን ቅንነት ሲያወሩልኝ በእርግጥ ግን እንዲነበሩ ብዬ ታዳኛ ምን ሆነን ነው እላለሁ። አንዳንዴ ሆን ብሎ እኮ ተንኮል እኮ ሴራ እኮ ይሰራል። አሁን አሳልፎ ሰው ይሰጥሻል እኮ። እና ይሄ በጣም ከባድ ነው። ይሄ በጣም ከባድ ነውና አንዳንዴ በቃ ከራስ ወዳድነት ጋርም ተያይዞ አሁን ለምሳሌ ያው ሰዎች በጣም ራሳቸውን ከመውደዳቸው የተነሳ አንተ እንዳልከው የኔ ብቻ ነው ልክ። ለምሳሌ ሃይማኖት ምን እኔ የተወለድኩበት አካባቢ ወይም እኔ የመጣሁበት ማህበረሰብ ብቻ ነው ልክ እንደዚህ የሚባሉ ነገሮች ይስተዋላሉና ከዚህ አንፃር እንግዲህ ማለት አንዳንዴ ደግሞ ሁሉንም ደግሞ ጠቅለል አድርጎ ደግሞ ትቶ ሰው አይ በቃ እኔ ሰማያዊ ነኝ የሚባሉ ነገሮች ይኖራሉና ከየትኛው ወገን ነህ አንተ? እኔ በምድር ስኖር ኢትዮጵያዊ ነኝ። 70 ልኑር 80 ልኑር እስከ ኖርኩኝ በምድር ስኖር ኢትዮጵያዊ ነኝ። ግን ደግሞ ዘላለማዊ ደግሞ መንግስት ደግሞ አለ። የዛም ደግሞ መንግስት ዜጋ ነኝ። ስለዚህ በምድር ስኖር ኢትዮጵያዊ ነኝ፣ በሰማይ ደግሞ ሰማያዊ ነኝ። ሁለቱንም ይዤ ነው የምኖረው እንጂ አሁን በምድር እየኖርኩኝ አይመለከተኝም፣ አያገባኝም የምድር ነገር ምናምን አልልም። በማህበረሰብ ውስጥ ድርሻ አለኝ። መግባት ካለብኝ መሳተፍ ካለብኝ ይሳተፋለሁ። ያባሽ እና እንዴ አይመለከተኝም የሚባል ነገር የለም። የለም። ስለዚህ እሱን አትደግፈም። አይመለከተኝም አይባልም። ስለ ሀገራችን እንጸልያለን፣ ስለ ህዝባችን እንጸልያለን። ገብተን ማስተካከል ባለብን ጉዳይ ላይ እንገባለን። ምንችላትን ያቅማችንን፣ መቼም ሁሉን ማድረግ ባንችልም የቻልናትን ግን አስተዋጽኦ እናበረክታለን። ስለዚህ በምድር ኢትዮጵያዊ ነን፣ ስንሄድ ደግሞ ዘላለማዊ ነን፣ ሰማያዊ ነን። ያው እውነት ነው። ኢትዮጵያዊ ነን ስንኖር የተፈጠርነውም ኢትዮጵያዊ ሆነን ነው። ግን ያነሳሁትም ሀሳቡን ያው አንዳንዴ ይመጣሉ። ምናልባት የትም ሀገር ስናልፍ ስንሄድ ኢትዮጵያዊ ነን ብለን ነው የምናልፈው። ልክ ነው ከሆነ የመጣንበትን ያደግንበትን ባህል አለመውደድና አለማክበር ሳይሆን እሱን እያከበርን ግን እንዳልከው የምንኖረው ስንኖር ኢትዮጵያዊ ስንሞት ደስ የሚሉ እኮ ባህሎች አሉን እኮ። አሁን እኔ የፈለገ መንፈሳዊ ሰው ብትሆኚ ሚስ የምታደርጊያቸው የሉ ከኢትዮጵያ ካልቸሮች ምናምን። አሁን ውጭ ሀገር ነዋሪ ብትሆኚ እንቁጣጣሽ ይናፍቅሻል፣ ሚስ ታደርጊዋለሽ። ኢትዮጵያዊነት እኮ ነው ውስጥሽ ያለው። የሆኑ የሚከበሩ በዓላት አሉ አይደል? እዚህ ሀገር አሁን ሚስ ታደርጊዋለሽ እኮ። ሶሻል ላይፉን ሚስ ታደርጊዋለሽ። ስለዚህ የፈለገ መንፈሳዊ ብትሆኚ ሰዋዊ ደግሞ ነገር አለን ማለት ማንክደው ነገር አለ። መንፈሳዊያንም ብንሆን ሰውም ነን። ገባሽ? ስለዚህ ሰዋዊውንም ነገር ነው አብረን ምናስኬደው ማለት ነው። እና እሱን አንጥለው። ስለ በዓላት ካነሳ እንግዲህ የጋራ በዓሎች አሉን እንደ ክርስቲያን፣ በኦርቶዶክሳውያንም በፕሮቴስታንቱ ማህበረሰብ የክርስቶስ ትንሣኤና ስቅለት፣ ልደት በጋራ የምናከብራቸው በዓላት ናቸው። እና በዓላት ላይ ያለ አቋም ምንድን ነው?
እኔ በጣም ነው ደስ የሚለኝ። በተለይ አሁን ያነሳሻቸው የልደት በዓል የገና ማለት ነው፣ ከዛ ደግሞ የትንሣኤ በዓል በቃ እነዚህ እኮ ለእኛ እኔ በጣም ትርጉም አለው አይደል? እንደ ክርስቲያን የክርስቶስ መወለድ ያንን የጨለማ ዘመን በቃ አበቃ የተባለበት ማለት ነው። ክርስቶስ ባይወለድ ኖሮ በሰው ልጆችና በእግዚአብሔር መካከል የነበረው ትልቅ የጠብ ግድግዳ አይፈርስም ነበር። ስለዚህ መወለዱ ጅማሬ ነው፣ መነሳቱ ደግሞ የእኛንም መነሳት ነው። አብረውን ያነሳን ከወደቅንበት ከተጣልንበት ከሙታን መንደር ያነሳን ትንሣኤው ነው። ስለዚህ ሁለቱ እንደ ክርስቲያን በጣም ትልቅ በዓላት ናቸው። በጣም ከመዝሙሩ ነበረ ያው ስትጀምር ከልጅነት ጀምሮ በዘማሪነት አገልግለሃል። በቅርብ ደግሞ ያው ስንት ዓመት ሆነ ፓስተር? ወደ 3 ዓመት ያው በፓስተር ሆነክ በስብከቱ እያገለገልክ ነው። አሁን ደግሞ ኦፕን ሄቨን ብለክ በራስህ ቸርች ፕላንት እያደረክ ነው። ይህንን ነገር እንግዲህ ለሰዎችም ግልጽ ለማድረግ ያው የራሱን ቸርች እንደው በእንትኑ በአማርኛው የራሱን ቸርች ከፈተ ነው የሚባለውና ተከለ ያው ነው ፕላንት ማድረግ ይባላል። ቸርች መትከል ይሉታል። መትከል ሶሪ ችግር የለውም። መትከል የራሱን ቸርች መትከል ለማስረዳት ያው ሰዎች ለማስረዳት ያክል እንዴት ነው እስኪ አመጣጡን ከዘማሪነትም ወደ ፓስተርነቱን ከዛ ደግሞ አሁን የራስን ቸርች እየተከልክ ነው። እሱን እስቲ ግልጻል። ሂደቱ ምንድን ነው እንዳልሽው አገልግሎት ላይ በእርግጥ ቆየው እና አገልግሎቱ ራሱ የሚሰጥሽ ኤክስፔሪየንስ አለ። እንዳልሽው ቅድም ብዙ ሀገራትን ዞርኩኝ አይደል? በጣም ብዙ ቸርቾችን እየዞርኩ አገለገልኩ። በዛ መሀል ትምህርት እየተማርኩ ነበረ። የመጽሐፍ ቅዱስ ትምህርት ቤት የቲዮሎጂ የመጀመሪያ ዲግሪን የዛሬ 7 ዓመት ገደማ ያስኩኝ በመጽሐፍ ቅዱስ ትምህርት ቤት ማለት ነው። ቲዮሎጂ ማለት የስነ መለኮት ትምህርት። ከዛ በኋላ አገልግሎቱ ላይ እየቆየው አሁን ማስተር ሴን ደግሞ ቀጠልኩኝ እየተማርኩ ነው ማለት ነው። እና በዚህ መሀል ግን ቪዥን ነበረኝ፣ ራእይ ማለት ነው። እና ያንን ራእይ ለማስቀጠል ያው አንዳንድ ጊዜ ትውልድ ይተካካ የለ ትውልድ ይተካካልና ያንቺን ራእይ ደግሞ አዲስ ነገር ከሆነ የምታስቀጥይበት የሆነ እርሻ ያስፈልግሻል። ገብተሻል? አበባ ላይ ምሰሪበት ምታፈሪበት ማለት ነው። ዘር ብትዘሪ ፍሬውን ምታይበት በደንብ የሆነ ከለር ይዘሽ እንደዚህ አይነት ጄነሬሽን ላይ መስራት ፈልጋለሁ ምትይበት ማለት ነውና በዛ ሁኔታ ውስጥ ነው እንግዲህ ኦፕን ሄቨን የተጀመረችውና አሁን በጣም ብዙ ወጣቶች አሉ ከኔ ጋር እየተማሩ ነው። አስተምራቸዋለሁ፣ ከኔ ጋር አብረው ያገለግላሉ። በዝማሬው በኩል እንግዲህ ብዙ ልረዳቸው የምችላቸው አሉ። ምክንያቱም ከነበረኝ ኤክስፔሪየንስ በዝማሬው ውስጥ የመጡ አሉ። ከዛ ባይብል ስተዲ አለ እየተማሩ ነው። እንዲህ አለኝ የምለውን ነገር እኔ ጋር እግዚአብሔር አስቀምጦታል የምለውን ነገር ለትውልድ አስተላልፈሽ ካልሄድሽ ይዘሽው ነው የምትሄጂው። ኤክስፔሪየንሱም ቀላል ስላልሆነ ማለት ነው። እና ያለሽን ነገር ለትውልድ ማካፈል ተገቢ ነው ብዬ በጽኑ አምናለሁ። ለዛ ነው ኦፕን ሄቨን የተጀመረችው። ስለዚህ ኦፕን ሄቨን በዚህ ዓላማና በዚህ ራዕይ ነው የተጀመረችው፣ ኒው ጄነሬሽንስ ላይ ለመስራት ማለት ነው። እግዚአብሔር በዚህኛው ዘመን ደግሞ ምን መስራት ፈልጓል የሚለው። ምክንያቱም መጽሐፍ ቅዱስ ሲናገር አዲሱን የወይን ጠጅ በአዲስ አቆማዳ ነው ይላል። ምክንያቱም ይሄ ወይን ጠጅ በራሱ የመፍላት ፈርመንቴሽን የሚባል ነገር አለ አይደል? ይንተከተካልና አዲሱ ትውልድ ይንተከተካል፣ ይፈልጋል፣ ገና መለቀቅ ይፈልጋል፣ መሄድ ይፈልጋልና አዲስ አቆማዳ ከሌለው በአሮጌው አቆማዳ አይሆንም። እና አዲስ ነገር ማዘጋጀት አለብሽ ለነሱ የሚገለጡበት የሚወጡበት ሊሰሩ የሚችሉበት ኢነርጂያቸውን አብሬ እንደ ወጣትም ወርጃያቸዋለሁ፣ እንደ አባትም ቴኬር አረጋቸዋለሁ። ስለዚህ እንደዛ ነው እየሰራን ያለነው። ከራስህ መዝሙሮች ተወሰነ ብትልን ደስ ይላል። ቀደም እያልሽ ነበር አንድ መዝሙር ለሰው ባወራው ይፈርዱብኛል ብዬ ፈርቼ የሚል መዝሙር አለ። ማልናገረው ብዙ አለ በሬን ዘግቼ የማላዋየው የማልሄድበት መፍትሄ ፍለጋ ጉዳይን ይዤ ሚስጥሬ ብዬ ችዬ ላወጋ
አቅም የለኝም በጣም ፈራለው አንተም ብቻ ነው ልቤ የሚያምነው አቅም የለኝም በጣም ፈራለው ጌታ አንተን ሆነዋይ ልቤ የሚያምነው የሚታመነው ጌታ ብቻ ነው። እውነት ነው። በጣም ትልቅ መልክ ነው። ህይወት ምን አስተማረክ? ህይወት የመረጋጋትን አስተማረች። ህይወት ትምህርት ቤት ነች፣ ቆንጆ ትምህርት ቤት ነች። ሁሉን ካልያዝኩ ካልጨበጥኩ የምትይበት ጊዜ ላይ አንዳንድ ነገሮች ይመጡና ያለ እግዚአብሔር ምንም እንደሆንሽ ያሳዩሽና ለካስ አቅሜ እግዚአብሔር ብቻ ነው ትያለሽ። በራስሽ ምንም ማድረግ ማትቺ ምስኪን ሰው እንደሆንሽ ሲገባሽ ራስሽን እግዚአብሔር ላይ ትጥይና የእግዚአብሔር ጥገኛ ትሆኛለሽ። እና እኔ አሁን የእግዚአብሔር ጥገኛ የሆንኩበት ሰዓት ላይ ነኝ። በራሴ ምንም ማድረግ ማልችል ምስኪን ሰው እንደሆንኩ እግዚአብሔር ብቻ አቅሜ ብርታቴ ጉልበቴ እንደሆነ እንዳውቅ አረገችኝ ህይወት። እና ህይወት ጥሩ ትምህርት ቤት ነች። በጣም ፋይናሊ እግዚአብሔር ጥገኛ አረገችኝ። ያው እንዳልከው እየገቡን የሚሄዱ ነገሮች አሉ። አዎ እየገቡሽ ይሄዳሉ። ወጣት ስትሆኚ ማትረጃቸው ልጅ በተለይ የልጅነት እድሜ ላይ ማትረጃቸው አሉ በጣም ብዙ ነገሮች እና ማቹር እያረግሽ ያደግሽ ስትሄጂ ግን እንዲህ ነው እንደ ያልሽ እየተማርሽውና ህይወት ጥሩ ትምህርት ቤት ነች። ጥሩ ትምህርት ቤት ነች። እንዴት ነበር አስተዳደግክ? ወደ ልጅነት ልመልስ። አስተዳደጌ እዚህ አዲስ አበባ ልጅ ነኝ። ባይዘው 6 ኪሎ የሚባል ሰፈር ካወቅሽ ተወልጄ ያደግኩት 6 ኪሎ ነው። ከዛ ያው ከሃይ ስኩል ከጨረስኩ በኋላ ነው ወደ ሃይ ስኩል 10ኛ ክፍል ያለው እንዳልኩሽ ሙዚቃ በጣም ወድ ነበርና ፒያኖ ወይም ኪቦርድ ለመማር ራሴን ያዘጋጀው በዛ ውስጥ ነው ወደ መዝሙሩ ዓለም የገባሁት። ባይዘይ ወደ መዝሙሩ ዓለም ከመግባቴ በፊት ኪቦርድ እጫወት ነበረ እና ኪቦርድ እየተጫወትኩ ቀስ እያልኩ ገባውና አስተዳደጌ እዚሁ አዲስ አበባ ነው። ደስታ እንዴት ይገለጻል? እንዴት ይገለጻል? ደስታ ምን ማለት ነው? ደስታ ከባድ ነው። ዛሬ ወደ መጽሐፍ ቅዱስ እየመለሽኝ እኮ ያለሽ። ደስታ ምን ሆነ መሰለሽ? ከውጭ የሚመጣ አይደለም ብዬ ነው የማምነው፣ ከውስጥ ያለ ነው ብዬ ነው የማምነው። ለምን ሐዋርያው ጳውሎስ ለፊልጵስዩስ ሰዎች ሲጽፍላቸው እስር ቤት ሆኖ እደጅ ያሉትን ያጽናናቸው ነበር። እስር ቤት ውስጥ ነው ያለው፣ ግን በጌታ ደስ ይበላችሁ ይላቸዋል። እና ደግሜ ላለው ደስ ይበላችሁ ይላቸዋል። እና ይህ ሰውዬ ያለበት ቦታ የሚያስደስት አይደለም፣ እስር ቤት ነው። 4 ቤት ውስጥ ተዘግቶበት በጨለማ ክፍል በብረት ታስሮ ውጪ ላሉ ሰዎች ግን ይጽፍላቸዋል በጌታ ደስ ይበላችሁ። ሁልጊዜ ነው ደግሞ የሚለው እና ደግሜ እላችኋለሁ በጌታ ደስ ይበላችሁ ይላል። ስለዚህ ደስታ ውስጥ ያለ ነው እንጂ ከውጪ የሚመጣ አይደለም። ያው ጆይ እና ሃፒነስ የሚባል ነገር አለ። ሃፒነስ ብዙ ጊዜ ነገሮች ሳምቲንግ ሃፕን ሲያደርግ ያለሽ ፊሊንግ ነው። ለምሳሌ የሆነ ነገር ሃፕን ሲያደርግ ቢሆነሽ ደስታ ትመጣና ፍለቅልቃሽ፣ ግን ነገርየው ቀዝቀዝ ሲል እሷ ደስታ አብረሻት። ጆይ ግን ሁሉ ጊዜ አብሮሽ የሚሰነበት የሚቆይ ከውስጥ የሆነ ደስታ። በተረበሸ ከተማ ላይ ሰላም ከተሰማሽ በጣም ከባድ ነው። ይሄ ነው ደስታ ማለት። ነገሮች ሳይኖሩሽ ኪስሽ ውስጥ ቤሳቤስቲን ሳይኖር መስቂ ከሆነ እሱ ከመንፈስ የሆነ ደስታ ነውና እውነተኛው ደስታ ከክርስቶስ የሚገኘው ደስታ። ምክንያቱም ሌላው ነገር በሙሉ እጅሽ ውስጥ የገባ ቀን ይቀልብሻል። ትጓጊና ወይኔ መኪና ያስኩት ቀን ብለሽ ልክ ያሽው ቀን ደሞ ሌላ ያምርሻል። የሆነ ነገር የጓጓሽ ለነገር እጅሽ ላይ ሲገባ ቅልል ይልብሻል። ስለዚህ ማይለመድ ደስታ ክርስቶስ ብቻ ነው። ኳስታ ያለ ድሮ ነበር ማየው። ኳስ ደመና ነው። ድሮ ነበር ማየው። የማን ደጋፊ ነው? አሁን ልታጣይኝ ነው ጓደኞች። ማንቼበል በእርግጥ የማንቸስተር ደጋፊ ነበርኩ። አርሴናሎች እንግዲህ ዘንድሮ ተሳክቶላቸዋል። በዚህ አጋጣሚ ጓደኞች እንኳን ደስ አላችሁ። ወተት ምናምን ገዝተላችሁ አታውቅም? አይ በማግስቱ ደግሞ መልሰው እንትን ሲሉ ደስ አለኝ። ማሊያ ለብሼ ልለቅ ነበር ሳስበው ለካ አገልጋይ ነኝ። አይ ቆይ አይሆንም ማለት የሚሰናከሉ ብዙ አሉ። ግን እንኳን አለበስክ። እኛም አንቺዎች ከፋን ነበር የሚታየ
ድሮ ነበር ማየው ኳስ። በእርግጥ እኔም ልጅ እያለሁ ነበር በጣም የማየው፣ ግን ስቲል የዩናይትድ ደጋፊነቴን አልተውሽም እስከ ሞት ብዬ ያስኩት ያለሽ አይቀየርም። አይቀየርም። እኔ አንዳንድ ሰዎች ደግሞ ሲቀይሩ ይገርመኛል። አንድ ጓደኛ ይቀይሯል ቅርብ ቀን እስከማውቀው እስከ ቅርብ የማንቸስተር ነበር ያሸነፉ ቀን ማሊያ ለብሶ እንኳን ደስ አለን ብሎ ወጣ እና በውስጥ ጻፍኩለት ታማኝነትን አጉድላ አዝነናል። እንግዲህ ወዳጅ ስለሆንክ ሙሉ ላይ ቴዲ እያልኩ ነውና ፓስተር ከነ ሙሉ ማዕረግ ፓስተር ቴዲ ስኬት ምንድን ነው? ስኬት አሁንም እንግዲህ ወደ መጽሐፍ ቅዱስ ነው መገባብሽ። አንድ ጊዜ መዝሙር የዳዊት መዝሙር ላይ 73ኛው ምዕራፍ ላይ ያለ ቃል አለ። በእርግጥ የዳዊት መዝሙር አይደለም የአሳፍ ልጆች መዝሙር ነው ይላል። ምን አለ? ቆሜ ወደ ውጭ ሳይ ማለት ሲጀምር የሚጀምረው ምን ብሎ መሰለሽ? ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው አለ። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው አለና እግዚአብሔር ቸር መሆኑን አውቋል። ከዛ በኋላ ግን ወደ ውጭ ሳይ ስመለከት አለ በኃጢአተኞች ቀናዋል። በኃጢአተኞች ቀናዋልና ከዛ እነዚህ ሰዎች ደግሞ ያስቀኑበት ምክንያት ይሳካላቸዋል። በጣም ተደላድለው ነው የሚኖሩት። ለሞታቸው ጣር እንኳን የለውም ማለት እና ይህንን አይቼ ቀናውና እኔን ትክክል ያልሆንኩት ብዬ እግሬ ተንሸራተተ አለ። ከዛ ግን ወደ መቅደስ ስገባ አለ ልክ የቆሙበት ቦታ ድጥ ነበር አለ እና ከዛ በኋላ መጨረሻ ላይ ያላት ነገር ደስ ትለኛለች። ለእኔ ግን አለና ወደ እግዚአብሔር መቅረብ ይሻለኛል አለ። ስኬት ማለት ለካ ወደ እግዚአብሔር መቅረብ ነው። ስኬት ማለት እግዚአብሔርን ማወቅ ነው። ሌላው ነገር በሙሉ አሁን እሱ በአመፀኞች ቀን ነው እንዲሆንላቸው ብሎ የዘረዘረው አለ 73ኛው ምዕራፍ ላይ እሱ በሙሉ ለካ ስኬት አልነበረም። እና ፋይናሊ ስደርስበት ለእኔ ስኬት ወደ እግዚአብሔር መቅረብ ነው አለና ስኬት በእኔ ዴፊኒሽን እግዚአብሔር ማወቅ ተሳክቶለታል አንድ ሰው ብዬ የምለው እግዚአብሔር ያለው ሰው ነው። ያ ሰው ሁሉ ነገር አለው። ያው እግዚአብሔር ያለው ሁሉ ነገር አለው። ገባሽ? ሁሉ ነገር የሱ አይደለ? ባለጠጋ አይደለ? ስለዚህ እግዚአብሔር ያለው ሁሉ አለው እና ስኬት ለኔ እግዚአብሔር ማወቅ። ደስ ይላል በጣም። እንግዲህ ሰዎች ብዙ ጊዜ ብዙ አመት እንደሚኖር ሰው ነው ብዙ ሰው የሚኖረው እና ጥፋቱም እሱ ነው ብዬ አምናለሁ። እና ህይወት አጭር መሆኗን እንዴት መርዳት አለባቸው ብለህ ታስባለህ? ህይወት አጭር ናት። ብዙ ጊዜ ግን የምናስታውሳት ሰው ሲሞት ነው። ትዝ ይልሽ ከሆነ ብዙ ጊዜ እኔ በቃ ማለት ከንቱ ነው ሁሉ ነገር የምንለው በጣም የቅርብ ሰው በተለይ ከኛ ሲለየን ብዙ አመት ይኖራል ብለን በቃ ሲሯሯጥ ያየነው ሀብት ሲሰበስብ ያየነው በምድር ብዙ ያከማቸ ሰው ስፔሻሊ አጠገባችን የቅርባችን የነበረው ሰው ሲሄድ ያን ቀን ዳውን እንሆናለን እና በቃ ህይወት ለካቺ ናት ማለት ነው እንላለን። ግን ከዛ በፊት ቀድሞ በደጉ ጊዜ በደናው ጊዜ ቀን ሳለ እንደሚለው መጽሐፍ ቅዱስ በደጉ ጊዜ ነው ማሰብ ያለብን። ህይወት አጭር ናት እና ዳዊት ይመስለኛል የሰው ዕድሜ ግፋ ቢል 70 ወይ 80 ነው አለ። ከዛ በላይ ድካም ነው አለ። ይደክምሻል ራሱ እግዚአብሔር ቸር ነው ይጨምርልሻል። 120 ዓመትም ልትኖሪ ትችያለሽ። ግን ከ80 በላይ ያለው ዓመት በዳዊት መገለጥ ድካም ነው አለ እና አጭር ናት ህይወት ብዙ አይደለችም። ፓስተር እንግዲህ ያው የተለያየ ጊዜ እንግዲህ አሁን አንተም በአገልግሎት ላይ ነበርክ ላለፉት 3 ዓመታት ምን ተረዳክ? ከተለያዩ ሃይማኖቶች ከተለያዩ ሃይማኖቶች ቤተ እምነቶች ይቅርታ ታሪ በደንብ ያስተካክል ምንም ችግር የለም እንትን ነው የሃይማኖት አገልጋይ ወይም ደግሞ የሃይማኖት ሰው መጠየቅ እንደ ከባድ ቃላቶቹ ሌላ ናቸው። የተለያዩ ቤተ እምነቶች አገልጋዮች ወንጌልን ከማስተማር ወይም የራሳቸውን እውነት ከማሳወቅ ይልቅ ቅድም አንስተነዋል ከምዕመናኑ ጋር አንድ ላይ ስላነሳ ነው ከዛ ይልቅ አንዳንድ የሚወራወሩ ከዚህም ከዛም ከሁሉም ካሉት ቤተ እምነቶች የሚወራወሩት አላስፈላጊ ወይም ደግሞ ሰውን የማያነጽ የማይጠቅም ትርፍ የማይሆን ነገሮች አሉና በአንተ አይን እነዚህ ጉዳዮች እንዴት ነው የምትመለከታቸው? እኔ የልጅነት ባህሪ ነው የምለው ማለት አለመብሰል ነው እንጂ ቅድም ብዬሻለሁ
መጀመሪያ ከምስባኩ የሚወረወሩት የእግዚአብሔር ቃሎች ክርስቶስ ተኮር መሆን አለባቸው። መጀመሪያ ክርስቶስ መች ተሰብቆ አልቆ ነው እርስ በርስ ጦርነቱ፣ ሰውኛ ወሬው፣ የኔ በልጥ የኔ በልጥ። ይሄ በጣም የልጅነት ባህሪ ነው እና ከአውደ ምሕረቱ የሚወረወሩት ቃሎች በሙሉ ከየትኛውም እምነት ነው። አሁን ኖት ኦንሊ ከፕሮቴስታንት ወይም ከኦርቶዶክስ ምናምን ነው። የትኛውም ሃይማኖት አንዱ ሃይማኖት ከአንዱ እኔ በልጥ ይሄ ቁመት መለካካት የልጅነት ባህሪ። ትዝ ይልሽ ከሆነ ልጅ ሆነሽ ያደግሽ የሚመስልሽ ጓደኞችሽ ጋር እየሄድሽ እንዲህ ተንጠራርተሽ፣ ይሄ የልጅነት ባህሪ ነው። መጀመሪያ ክርስቶስ ይሰበክ። እውነት ደግሞ ሲሰበክ እኮ እውነት አርነት ያወጣል አይደል? ስለዚህ ያለውን የእግዚአብሔርን ቃል እንደ ራሱ መረዳትና እንደ ራሱ እንደ ቤተ እምነቱ ዶክትሪን ማስተማር ይቻላል። ሰው ከዛ በኋላ የገባውን ራሱ ይመርጣል። ስታስተምሪ አይ ይሄ ነው ልክ እኮ ሰው በግድ እንዲህ ጉሮሮን አንቀሽ የኔን ካልተቀበልክ አይባልም። ስለዚህ እኔ እንደ አገልጋይነቴ ላስተላለፍ የምፈልገው መልእክት ስፔሻሊ አገልጋዮች አንዱ የአንዱን ሃይማኖት ሪስፔክት አድርጎ ሲጀመር እንዴት አያስፈልግም እንጂ ቃል ራሱ የለኝም። ለዚህ ነውር ነው። እውነት ነው። ትልቅ ነጥብ ነው ያነሳኸው። ያው ልጆንን ቁመት እንደምንለካው አይደለም። እና እኔም ቅድምም አንስቻለሁ። በዚህ የሚከብርም አይመስለኝም የምናመልከው አምላክ። እግዚአብሔር በዚህ ይደሰታል ብዬ እውነቱን ስነግርሽ አላምንም። እንደው ሳይ ዛሬ ልጄ አቃጠልልኝ እነዛን አይልም። እንደውም ያዝናል። እኔ አንዳንዴ የምንላለው እንደው አላስፈላጊ ነገር ውስጥ ገብቶ ሰው ሲመላለስ እንደዚህ ለእኔ ጠበቃ የሚቆምለት አምላክ ነው ወይስ ያለን የተሰዳደብን? ማለት እውነትን ማሳየት ልክ ነው፣ ግን ልክ ነው እውነት ነው ያልሽው ነገር ጠበቃ የምቆምለት አምላክ አይደለም። ልክ ነሽ በጣም። ሁለተኛ አድማጩስ ይሰማኛል ወይ? ገባሽ አባባሌ? በፍቅር ካልነገርኩት በግድ እንዲሰማኝ የሰደብኩትስ ይሰማኛል? አይሰማኝም። እንዲያውም በትህትና በፍቅር ክርስቶስ እኮ ፍቅሩ ነው አይደል የማረከን ከሁሉ ነገሩ። እያንዳንድሽ ትከተኛለሽ ቢለን ምናልባት ላንከተለው እንደምንችል ታውቂያለሽ። ፍቅሩ እስከ መስቀል ድረስ ሲጎተት እንደሚሸለት በግ በቃ ዝም ማለቱ መሰለኝ እኮ የማረከን አይደለ? በሸላቾቹ ፊት ዝም አለ ይላል እና እሱ ፍቅር ነው የማረከን። ሲተፉበት ዝም አለ። አምላክ ሆኖ ሁሉን ማድረግ እየቻለ ወርዶ የሆነ ነገር ይችል ነበር እኮ ሁሉንም ማድረግ፣ አላረጋቸው። ዝምታው ፍቅሩን ያሸነፈን እና አንዳንድ ጊዜ ማቹር ያደረጉ ሰዎች እንደዚህ ይሄ የክርስቶስ መልክ አላቸው እንጂ ዱለኞችና ጸበኞች ናቸው ብዬ አላስብም። ስለዚህ የጉርምስና ባህሪ ነው። እያደግን ስንሄድ መተው አለብን ብዬ አምናለሁ። በጣም ትልቅ ነገር ነው። ፓስተር እንግዲህ ብዙን ነገር ተጨዋውተናል። በጣም ደስ የሚል ቆይታ ነበረ። የመዝጊያ አንድ ጥያቄ አለኝ። ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን አብያተ ክርስቲያናትና ምዕመናን በአንተ እይታ። ይገርምሻል፣ እናቴ ኦርቶዶክስ ነች አሁንም ማለት ነው እና በጣም ነው ያላትን ነገር ማደንቀው። አቋሟ ይገርመኛል። አጽዋማትን ሁሉንም ትጾማለች። ለእግዚአብሔር ቃል ያላት አክብሮት፣ ክብር በጣም ይገርመኛል እና የእውነት እግዚአብሔርን የምትወደነች። እኔ የኦርቶዶክስ ምዕመናንን የማየው እናቴን በማይበት አይን ነው። እሷን መናገር ነው ሌላውን ህዝብ መናገር ለእኔ። ስለዚህ ደስ አይለኝም። አሁን አንዳንድ ጊዜ የሆነ ቪዲዮዎች ሲመጡ ተቆራርጠው ሳይ አዝናለሁ። ማለት አሁን ይህንን ምልሽ ለመወደድ ምናምን አይደለም። በጣም ሪስፔክት፣ በጣም ክብር አለኝ። የኖረች የቆየች ትልቅ እናት ቤተክርስቲያን ናትና ማንም እንደተነሳ እንደፈለገ የሚላት ማለት የመጣለትን አፉ ላይ የመጣውን ቃል ሁሉ የሚለቅባት አይደለችም። የተከበረች ናት። እኔ በጣም ለቤተ እምነቱም ለምዕመናንም ትልቅ ፍቅርና አክብሮት ነው ያለኝ። ያው የመዝጊያ ጥያቄውን በደንብ አይ ላቭ ዩ ሶ ማች በይልኝ ብለናል። ቴዲዬ እንግዲህ እጅግ በጣም የእውነት አክብረክ ሰዓትን ሰጠክ። ከዛ ደግሞ እንደዚህ ቆንጆ በዚህ 1 2 10 20 ሰው የሚጠቀምበት ቆንጆ ቆይታ ጊዜ ነው የነበረን።
እጅግ አድርጌ አመሰግናለሁ። እኔም በጣም እንግዲህ ያው ደጋግመን እንገናኛለን በሚገባ። እግዚአብሔር ያው እንግዲህ የልጅ ምርቃ ቢሆንም መርቂ እግዚአብሔር በረገጥክበት በሄድክበት ሁሉ ይከተልክ ይቆምልህ። በጣም አመሰግናለሁ። ቴንኪው ሚጣይ። እሺ ተመልካቾቻችን እንግዲህ ያው ከፓስተር ቴዎድሮስ ታደሰ ጋር የነበረን የሚገርም ቆይታና ጊዜ ይሄን ይመስል ነበረ። እንደምታተርፉበትኝ እንደምትወዱትኝ ተስፋ አድርጋለሁ። ሳምንት እዚሁ ስቱዲዮ ውስጥ ከሌላ እንግዳ ጋር እንገናኝ ባይ